ከእናትህና ከሚስትህ ማን ትወዳለህ ቢባል ደግሞ እሷ ከእናቴ ጋር ውሸት ነው። መጽሐፍም አይደግፍልህም፣ ህሊናህም አይመሰክርልህም። ዝም ብለህ ነው የምታወራው። ኧረ እውነቴን ነው ካልክ ከእናትህ ጋር ኑር። እሺ ሞክር። አትችልም። ከእናትህ ጋር ብትኖር ገሃነም ትወርዳለህ። ለምን? ስሜት በፈቃድ ቢነሳ ከእናትህ ጋር ስለማትፈጽም ዝሙት መፈጸምህ አይቀርም። በዚህ ሰዓት ገሃነም ትወርዳለህ። አየህ፣ እናትህ ከኃጢአት አላዳነችም፣ ሚስትህ ግን ከኃጢአት አዳነች። አልበለጠችም? ከእናትህ በላይ ልትወደድ አይገባም? ልትከብር አይገባም? ታዲያ ሚስትህ አስበሃል? አንቺም ከአባትሽ በላይ ባልሽ ምን ያህል ከኃጢአት እንደጠበቀሽ አታውቂም? ፈቃደ ስጋ ቢነሳብሽ ባልሽ ባይኖር ኑሮ ከሌላ ጋር መፈጸምሽ አይቀርም። በዚህ ሰዓት ከህጉ ውጭ ሆነሽ፣ ከህጉ ውጭ ከሆንሽ ደግሞ ወደ ገሃነም ትጣያለሽ። ስለዚህ ከገሃነም ያዳነሽ ማን ነው? ባልሽ። የተፈቀደልሽ አካል አዳነሽ። ስለዚህ ዓላማው ለመዳን ነው ያልነው። ያው ተፈጸመ። በሰፊው ይሄንን ርዕሰ ጉዳይ አድርገን በጥያቄ አምጥተናል። ኦርቶዶክሳዊ ማህበረሰብ እንዴት መገንባት እንችላለን ነው። ከዚህ ጋር ተያይዞ የኦርቶዶክሳዊ መገለጫዎች ምንድናቸው? ኦርቶዶክሳዊነትን እንደ እንቅፋት ሆኖ የሚያዳክሙ ሁኔታዎችስ ምንድናቸው? ቅዱሳን አባቶቻችን እንደዚህ ያሉ ፈተናዎችን በምን መልኩ አለፏቸውና አሁን በዚህ ዘመን የምንገኝ ክርስቲያኖች እነዚህን ፈተናዎች ለመሻገር ምን ማድረግ ይጠበቅብናል የሚሉትን ጥያቄዎች አብራርተው ወንድማችን ዲያቆን በረከት ጥያቄውን ይመልስሉናል። ወደሳቸው። በመጀመሪያ ኦርቶዶክሳዊ ማህበረሰብ መገንባት እንዴት ይቻላል የሚለው ጥያቄ ከምንድነው መጀመሪያ ያለብን? ቤተክርስቲያን የተገነባች ማህበረሰብ ነች። እንደ አዲስ የምትገነባ አይደለችም። እና ቤተክርስቲያን ማህበረሰብ ነች፣ ህዝብ ነች። የተገነባች በመገንባት ላይ ያለች ነች። እና ይሄንን ህብረታችንን እንዴት እናጽና፣ እንዴት እናጠንክር የሚል ነው ጥያቄው ማለት ነው። ምን ጀምረው ሳይሆን የምንኖርበትን ህይወት እንዴት ከፍ ወዳለ ተግባራዊ ወደሆነ ህይወት እንቀይረው የሚለው ነው። ቤተክርስቲያን እኛ ኦርቶዶክሳውያን ከሌሎቹ የምንለየው ራሳችን እንደ ግለሰብ ብቻ ሳይሆን እንደ ማህበር የምናይ ስለሆነ ነው። የኦርቶዶክሳዊ ነገረ ቤተክርስቲያን አንዱ መገለጫው ህብረቱ ነው፣ ማህበራዊ ህይወቱ ነው። በሌላው አንድ ሰው መጽሐፍ ቅዱስ ይዞ